ስለ ኢንዲያ አጠቃላይ ልንገራችሁ። ኢንዲያን በመጀመሪያ ደረጃ የምናበረታታው ዱባይ ቱርክ ላይ የምትሰሩ ነጋዴዎች ብትሆኑ ሞር ልዩነቱን ለማወቅ ይረዳችኋል። ያን የምንለው ለምንድነው? የዋጋ ልዩነት የምታውቁት እና የምናበረታታው የዱባይና ልክ እንደ አሁን እንዳለችው እኑና ጓደኞቿ እንደሄዱት ዱባይ ላይ ነግዳችሁ የዱባይን እና የቱርክን ንግድ ያያችሁ ሰዎች ኢንዲያን ብታዩ ሞር ለእናንተ ዋጋ ለማወዳደር የዋጋውን ልዩነት እንዴት ነው የሚለውን ለማወቅ ይረዳችኋል። ኢንጀነራል ኢንዲያ ላይ ምንድን ያለው ኢንዲያ አምራች ሀገር ናት ነው መጀመሪያ ሀሳቡ። ከዛ ነው እንትን ያለው ኢንዲያ አምራች ሀገር ናት። ስለዚህ ኢንዲያ ላይ ስንት ስትሉ ምንም የምትቀበለው ከውጭ የምትቀበለው እቃ የለም። ራሷ በራሷ ዜጎች በራሷ ሀገር ነው እቃዎች የምታመርተው። ይሄ ማለት ደግሞ የዋጋውን ውድነትና ርካሽነት ይቀንሰዋል ማለት ነው። ስለዚህ ዱባይ ሀገሯ ላይ ምንም የምታመርተው ነገር የለም፣ ተቀባይ ናት። ከቻይና እና ከኢንዲያ ነው የምትቀበለው፣ እንዲሁም ከነ ኢንዶኔዥያ። ስለዚህ ቱርክም ታመርታለች፣ ቴክስታይል ነገሮች አሏት። ነገር ግን በብዛት ምንት የሚባለው ከኢንዲያ ከቻይና የሚመጣ ነው። በዛ መሰረት ኢንዲያ ላይ ብትነግዱ ያዋጣችኋል። ያንን ያለው ግን ያዋጣችኋል ማለት እኛ ስላልን ያመጣችሁት እቃ ይሄዳል ማለት አይደለም። የእቃ ምርጫ እንደናንተ ነው። የዋጋ ፕሮፊት ምን ያህል መያዝ እንዳለባችሁ እናንተ ናችሁ የምታውቁት። አመራረጥ፣ የማርኬቱን ማጥናት፣ ይሄ ሁሉ ነገር የእናንተ ቤት ስራ ነው የሚሆነው። ግን ምንድን ነው መጀመሪያም እዚህ እኔ መጥቼ ኢንዲያ ብዬ ሳወራ ብሬን ዋሽ ማድረግ የፈለግኩት ኢንዲያ ላይ ያለው አመለካከት ሌላ ነው፣ ፍጹም ሌላ። ከደህንነቷ ጋር ጨምሮ ስለ ንግዱ ስለምን ማንም ሰው ነውሃው የለውም። ስለዚህ ሳይሰራ አልተሰራበትም፣ ያልተሰራበት ሀገር ነው። ዋይናት ለምን አትሰሩም በሚል ነው ይሄ እንትን የመጣው። ብዙ ጥሩ ነገሮች አሉት። ኢንዲያ ምን ታመርታለች ብላችሁ ላላችሁ ማታመርተው ነገር የለም። የቤት እቃ አለ። የቤት እቃ ላይ መሰማራት የምትፈልጉ፣ ልብስ ላይ የምትፈልጉ፣ ልብስ እጅግ በጣም ርካሽ ነው፣ በጣም ሲበዛ። ጫማ የወንድ የሴት የህፃናት፣ ባህላዊ ዘመናዊ ሁሉም አይነት አላቸው። ከዛ ውጭ ኤሌክትሮኒክስ ካላችሁ ምርት የራሳቸው ምርት አለ። ቪቮ አለ፣ እነ ሬድሚ አሉ። በዋናነት የሀገራቸው ምርት ማለት ነው። ይሄንን ለምንድነው ነጋዴ ናቸው አብዛኞቻችሁ ለመነገር ነው የምትፈልጉት። ስለዚህ አይፎን ብትሉ አሁን ኢንዲያ ላይ አይፎን አለ፣ ኦሪጂናል አይፎን ስቶርም አለ። ነገር ግን ዋጋ ልዩነት ብዙ ስለሌለው ምናልባት እንደ ንግድ ላይ ያዋጣችሁ ይችላል። እነ ቪቮ እነ ሬድሚ ግን በደንብ አሉ፣ ታዋቂ ናቸው እኛም ሀገር። ስለዚህ እነሱ አሉ። ላፕቶፖች አሉ። የላፕቶፕ አክሰሰሪ ፉል አክሰሰሪ አለ። የቤት እቃዎች አሉ። እነዚህ ጁሰሮች ምናምን፣ መፍጫ፣ እያንዳንዱ ነገር ላይ የምንጣፍ ማጽጃዎች፣ ምንም የሌለ ነገር የለም። ገብታችሁም ታጡት ነገር የለም። ጆሎሪ ላይ ልሰማራ ካላችሁ ጆሎሪዎች አሉ፣ ጆሮ ጌጦች፣ የተለያዩ አክሰሰሪዎች፣ መነጽሮች፣ ቦርሳዎች፣ ሻርፖች በፈለጋችሁት ረድፍ አለ። ስለዚህ ዋጋውም በዛው ልክ ይለያል። ነገር ግን በጣም በጣም አሪፍ ነው የሚባል ዋጋ ነው ያለው። ከዱባይ ጋር ሲወዳደር በተለይ በጣም አሪፍ ዋጋ አለ። ከዱባይ ማርኬት አንጻር በጣም አልረከሰም። በቃ ኢንዲያ ላይ ሴል የለም ወይ ደግሞ ርካሽ አይደለም ተብሎ ከተባለ በትንሹ 30% ልዩነት አለው ከዱባይ ማርኬት ከዋጋ ማለት ነው። ከፍ ካለ 50፣ አንዳንዴ በጣም ሴል ላይ ከወጡ ደግሞ 70% ድረስ ሴል ላይ ልዩነት የሚያመጣበት ወቅት አለ። ስለዚህ በዛ መሰረት ኢንዲያ ታዋጣለች ማለት ነው። የምታዋጣው ግን እንደናንተ ስራና እንደናንተ አመራረጥ ነው እንጂ ለምሳሌ ዱባይ ላይ ሄደው ሁሉ ያልከሰረ ሰው የለም። ማለት የከሰረ ሰው አለ፣ ያልከሰረ ሰው አለ። ስቲል ማርኬት ዱባይ ላይ መስራት አቅቶት የወጣ ሰው አለ። አይ ብሎ አውቆበት መንገዱን ደግሞ ኪፕ አድርጎ እየሄደ ያለ ሰው አለ አይደል? ስለዚህ ኢንዲያም እንደዛ ነው። አዲስ ሀገር ናት፣ ጥሩ ናት፣ ታዋጣለች። ነገር ግን መንገዱን ካላወቃችሁበትና እቃ እንዴት ማምጣት እንዳለባችሁ፣ እንዴት ማስረፍ እንዳለባችሁ፣ እንዴት መሸጥ እንዳለባችሁ አካባቢያችሁን፣ ዙሪያችሁን፣ ማርኬቱን ካላጠናችሁ ለምትገቡበት ነገር በዛው ልክም ፌሎሪቲ ሊያጋጥም ይችላል። ኢንጀነራል ግን ያዋጣል ነው። ሽፎን ኢምፖርት ላይ መሰማራት የምትፈልጉ ሽፎን አለ። ቴክስታይል ሙሉ የሱፍ ጨርቆች አሉ። ለቀሚስ፣ ለጅንስ፣ ለሸሚዝ መስሪያ የሚሆኑ ጨርቆች አሉ። በኢምፖርት ደረጃ ካሰብ ነው። ማሽነሪዎች አሉ። ማሽነሪ አክሰሰሪዎች አሉ። ወረቀቶች አሉ። ሁሉም ዘርፍ ያለበት ሀገር ነው። ስለዚህ ለሻንጣም ነጋዴ ኢምፖርተር ለመሆንም በጣም አዋጭ ጥሩ የሚባል ዋጋ ያለበት በጣም ቆንጆ ሀገር ነው ማለት ነው።
ኢንዲያ እንዴት ናት ምናምን ሴፍ ናት ወይ? እስፔሻሊ አሁን ላይ ደግሞ ካነሳችሁ ከረንትሊ እኛም ፓኬጅ ላይ እኛም ልንሄድ ነው። ሁለተኛ እንትን እየመዘገብን ነው በፓኬጅ ደረጃ። እንዴት ናት ብላችሁ ካላችሁ ጥሩ ነው ማለት ምንም ይሄ ከውጭ እንደምንሰማው አይደለም። ድንበር ላይ ነው ያለው ችግር። ከዛ ውጭ ሰላማዊ ናት ወይ? አዎ በጣም ሰላማዊ፣ ሴት ልጅ የምትከበርበት በጣም ሴፍቲ ያለበት ሀገር ናት። እንደምታስቡት ይሄ ኢንዲያ በሬፕ በምናምን ትታወቃለች፣ ግን እዚህ ከተማው ላይ አይደለም። እኛ ሙምባይ ላይ ነው የምንሄደው። ሙምባይ፣ ደልሂ፣ ቸናይ፣ ባንግሎር የሚባሉ ከተሞች ላይ እንደዚህ አይነት ነገር የለም። ክፍለ ሀገሩ ላይ በጣም የወጣው ከተማ ላይ ነው ያለው። ስለዚህ በጣም ፍጹም ሰላማዊ ናት። ምንም የስራ ሰዎች ናቸው። ከዛ ውጭ ምንም ነገር የለም። ኢንዲያ ላይ ምን አይነት ማርኬቶች አሉ? መሐመድ አሊ ሮድ የሚባል አለ። ምናልባት በግላችሁ መሄድ የምትፈልጉ ዘረዝረዋለኝ፣ ግን መሐመድ አሊ ሮድ የሚባል አለ። ይሄ ሾፒንግ ሴንት ቦታ የመርካቶን በትንሹ 30 እጥፍ ያክላል። ትልቀቱን እንግዲህ መርካቶ ለኛ ትልቅ ነው አይደል? ቢገስት ማርኬት ኢን አፍሪካ ብለናል። የእሱን 30 እጥፍ ካከለ ደግሞ ምን ያህል እንደሚተልቅ ያው ማሰብ አያዳግታችሁም። ስለዚህ እዛ ውስጥ ምን እናገኛለን? ምንም አታገኙት ነገር የለም። ሁሉም በሴክሽን አለ። መሐመድ አሊ ሮድ ሲያጠቃልል ማንን ያጠቃልላል? እነ ማኒሽ ማርኬትን ያጠቃልላል። አብሮ ይገናኛሉ ማለት ነው። ስለዚህ ክራፍል ማርኬት፣ ማኒሽ ማርኬት፣ መሐመድ አሊ ሮድ እነዚህ ቦታዎች በጠቅላላ እነ ሄራ ፓና መድኃኒት ብትፈልጉ በትንሹ 200 በላይ ፋርማሲ ያለበት ቦምባይ ሆስፒታል አካባቢ ዙሪያውን ሙሉ አለ። ስለዚህ መድኃኒት ላይ መሰማራት ለሚፈልግ ሰው፣ በራሱም ሄዶ እቃዎች ይዞ መምጣት ለሚፈልግ ሰው ሁሉም ነገር ማርኬት ላይ አለ። እነዚህ የጠቀስኳቸው ማርኬቱ ላይ ሞል ካላችሁ ሞልም በጣም ትልልቅ ሞሎች አሉ። እነ ፎኒክስ ሞል፣ አርሲቲ ሞል፣ ኢንፋይናይትስ፣ ኢንፊኒክስ፣ ብዙ አይነት ኦብራይ ሞል፣ በጣም ብዙ አይነት ሞሎች አሉ። እነዛ ሞሎች ውስጣቸው ምን አለ? የተለያዩ አይነት ኢንተርናሽናል ብራንድ የያዙ ሱቆች አሉ። የትም ሀገር ብትሄዱ የምታገኛቸው። ከዛ ውጭ ደግሞ የኢንዲያኖች የራሳቸው እኛ ሀገር ላይ ያልታወቁ ግን እጅግ በጣም በኳሊቲ ደረጃ እነ ኤችኤንኤምን ሊያስንቁ የሚችሉ ብራንዶች አሉ። እነ ዌስት ሳይድ አለ፣ እነ ዙዲዮ አሉ። በህፃናትና የህፃናት ሴክሽን፣ የትልቅ ሰው ሴክሽን ያለው እነ ፋንታሎንስ አሉ። ስለዚህ ይሄ እነዚህ ማርኬቶች አሉላችሁ ማለት ነው። እዛ ሄዳችሁን እነዚህ ማርኬቶች ከመሄዳችሁን በፊት አሁን በፓኬጁም እኛ ስንመዘግብ ምን አይተናል? አስስ አታደርጉም። ኤቭሪቲንግ ሁሉን ነገር ልጅ ተናግረናል። በጣም ለፍልፈናል 2 ወር 3 ወር በላይ። ግን ስመጡ ሲል የምጠይቁት ምን ናቸው እንዴት ናቸው? ትንሽ ነገር ፊድ ካረግናችሁ ጎግል በማድረግ ደግሞ መድረስ ይቻላል። ዘመኑ የኢንተርኔት ነው። በጣም አክሰሰብል ነው። ምንም የሚከብድ ነገር የለም። እነዚህ ማርኬቶች አሉ። እነሱን ነው የምናየው። ከዛ ውጭ ደግሞ ዩኒክ ነገር ምን ላምጣ ለምትሉ ለምሳሌ ቲክቶክ ላይ የምታያቸው ይሄ ህይወት የሚያቀሉ አይነት እቃዎች ትንንሽ ሆነው ግን የሰውን ልጅ ህይወት የሚያቀሉ አይነት አሉ አይደለ? ሚኒ ዋሽንግ ማሽኖች፣ ይሄ ምናምን ላይፍ ሀክ ነገሮች ማለት ናቸው። ለምሳሌ አይነት ኢትዮ አማዞን የሚባለው የምታውቁት ከሆነ እሱ ላይ ገብታችሁ የእሱን እቃዎች ማየት ትችላላችሁ። እሱ ከኢንዲያ ነው ኢምፖርት የሚያደርጋቸው። እነሱ እቃዎችም አሉላችሁ በብዛት እዚያ ሀገር ገና እየተሰራባቸው አይደሉም። እነዛ እንደዚህ አይነት ነገሮች አሉ። ስልክ፣ የስልክ ከቨር፣ ሙሉ የስልክ በተመለከተ አክሰሰሪ፣ ላፕቶፕ ብላችሁ ካላችሁ የላፕቶፕ አክሰሰሪዎች፣ ላፕቶፕ ራሱ ምንም ከሚሞሪ ጀምሮ ምንም የሚቀር ነገር የለም። ሁሉም ነገር ያለበት ሀገር ነው። ጆሮ ጌጥ ካላችሁ በጆሮ ጌጥ ጆሮ ጌጦች በብዛት በአይነት። ከዛ ውጭ ኮስሞቲክስ ብላችሁ ካላችሁ ኮስሞቲክስ ላይ መሰማራት የምትፈልጉ ሰዎች ቢዩቲ ሴንተር ወይም ደግሞ ቢዩቲ ፕሌስ የሚባል አለ ክራፍል ማርኬት አካባቢ። እዛ ብትሄዱ ኦሪጂናል እቃዎች ኦሪጂናል እንደ ዱባይ ፌክ ይሆን አይሆን ብላችሁ የምትጠራጠሩበት አይደለም። በብዛት በቃ በደንብ ጥሩ ፌክ ከሆነ ፌክ ነው ይሏቸዋል። ግን ፌክ መያዝ አይፈልጉም እነሱ። ምክንያቱም እናንተን ለአንድ ጊዜ ከስተመር ማድረግ ሳይሆን ሎንግ ተርም የሆነ ቢዝነስ እንትን ነው የሚፈልጉት። ስለዚህ የሚሸጡላችሁ ነገር ኦሪጂናል ነገር ነው፣ በጣም በጥሩ ዋጋ። ብዙ አይነት ብራንዶች አሉ። ከነዛ ባለፈ የራሳቸው ሀገርን ብራንዶች አሉ ያልታወቁ በጣም ብዙ ቻፕስቲኮች፣ ኩላቸው፣ ሂና ብትሉ ሂና አለላችሁ። የሩዝ ቅመማ ቅመሞች አሁን እኛ ጋር እንደልብ አይገኙም። የኢንዲያ በጣም ተፈላጊ ነው። እሱም አለላችሁ። ብስኩቶች፣ ቸኮሌቶች፣ ምንም የሌለ ነገር የለም። ስለዚህ ኢንዲያ ላይ አንድ ሰው ሄዶ የሚያጣው ነገር አይኖርም። ግን የሚመርጠውን ነገር ማወቅ አለበት ነው። ይሄ ምንድነው? ለምንድነው እንደዛ ምለው? ማርኬቱ በጣም ሰፊ ነው። የምታዩት ነገር እጅግ በጣም ያጓጓል። እስፔሻሊ የመጀመሪያ ከሆነ መጀመሪያ ለሚሄድ ሰው የምታዩት ነገር ሀገሪቷ እንደ ዱባይ ንጹህ አይደለችም። ቱ ቢ ሆነስት ገብታችሁ ማየት ትችላላችሁ። ቆሻሻ አለ ምናምን፣ ስላም ኤሪያ ያለው ምናምን፣ ግን ዳዝን ማተር አስሎንጋስ ቢዝነስ ከሆነ የምትሰሩት ድረስ ጥሩ ነገር ላይ ከደረሳችሁ ምንም የሚከብድ ነገር የለውም።
ከሀገሪቷ ሳይሆን ከጽዳቱ ሳይሆን ችግራችን ላይክ ቢዝነሱን እንዴት እንስራው ስለሆነ ማለት ነው። እና እንደ ዱባይ ላይክ ጽድት ያለ ነገር ጠብቃችሁ የምትሄዱ ከሆነ ትንሽ ዲስአፖይንት እንዳያደርጋችሁ እንትን ማድረግ ያስፈልጋል። ቀድሞ ማየትም መዘጋጀት ያስፈልገዋል። ከዛ ውጭ ግን ምንም የሌለ ነገር የለም። ቦርሳ ብትሉ በሀይ ኮፒ አለላችሁ። ፈርስት ኮፒ ሀይ ኮፒም አይደለም፣ ፈርስት ኮፒ አለላችሁ። ቦርሳ፣ መነጽር፣ የወንድ ጫማ፣ ጂንሶች፣ የሴት ቦርሳዎች፣ ሻርፖች ሄራፓና የሚባለው ማርኬት ላይ በደንብ በብዛትና በጥሩ ሁኔታ አለላችሁ። እነ ማኒሽ ማርኬት ስትገቡ እንዳልኳችሁ የልጆች መጫወቻ ስኩተርን ጨምሮ ሳይክልን ጨምሮ አለ። ታብሌቶች አሉ፣ የልጆች ታብሌቶች፣ የልጆች መጫወቻዎች። እንደገና ደግሞ ቴክስታይል እንትኖች ምርቶች አሉ። ሽፎን አለ፣ ብትን ጨርቆች አሉ፣ የሱፍ ጨርቅ አለ በብትን ብዙ አይነት ነገር ሬዲ ሜድ የሆኑ ልብሶች አሉ። ላይክ ኢንዲያውን ሲታሰብ ካልቸራቸውን በጣም ዶሚኔት ስለሚያደርግ ካልቸራቸውን ጠብቀው ነው የሚለብሱት እና ሰው የሚያስበው ኢንዲያ ግን ላይክ ኢንተርናሽናል ወይ ደግሞ ካዥዋል የሆነ ልብስ ይጠቀማሉ ይባላል። አዎ ይጠቀማሉ፣ በደንብ አላቸው። ስለዚህ በደንብ አማርጣችሁ መግዛት ትችላላችሁ ማለት ነው። የወንድ ሸሚዞች እጅግ በጣም በጥሩ ዋጋ አለ። ግን ዋጋው ጥሩ ነው አለን ማለት ላይክ እናንተ ስትሄዱ ምናልባት የሚሸጡበትና የምታመጡበት አንድ ነጋዴ ሲሄድ መሄድበትን ከዛ በኋላ የቆየበትን የቆይታውን ከዛ በኋላ ትርፉን ጨምሮ ነው ኤክስፔንሱን የሚችለው። እነዛን ሁሉ ነገሮች ጨምሮ ነው አይደል ዋጋ የሚያወጣው። ስለዚህ ስታወጡ ዋጋ እኔ ምን ያህል ባወጣ ነው እዚህ አምጥቼው ስሸጠው እንደዚህ የሚሆነው ብላችሁ እቃውን ስትመርጡ ካልኩሌት ማድረግ አለባችሁ እዛው ቦታው ላይ እንዳላችሁ። አዘርዋይስ እዛ 5,000 ብር የገዛችሁት እቃ ካልኩሌት አድርጋችሁ የወጪያችሁን ጨምራችሁ ደምራችሁ እዚህ ስታመጡት 10,000 የሚደርስ ከሆነና ያ ዋጋ ያ እቃ ግን እዚህ ሲመጣ የዛን ያህል ብር ቫሊዩ ከሌለው መክሰር የሚባለው ከዚህ ነው የሚጀምረው። ከዛ ደግሞ ለምሳሌ ባለፈው ምናልባት ይኖራሉ ገብተው ምስክር ነው የሚሰጡ፣ ደስ ይለኛል። በራሳቸው የሄዱ ልጆች ድጋሚ ከኛ ጋር መሄድ ፈልገው የመጡ ነበሩ እና ምንድነው በጣም የተገነዘብኩት ነገር እቃ ስትገዙ ላይክ እኔ ፈልገዋለሁ ብላችሁ ሳይሆን ሰው ምን ይፈልጋል፣ ዙሪያዬ ምን አለ፣ ሁሌ ነው የምንለው ይሄን ነገር እና ያንን ያልንበት ምክንያት ምንድን ነው? እናንተ የምትገዙት ነገር ሰው ጋር ሲመጣ ወይ እዚህ ለሽያጭ ስታመጡት ላይፈለግ ይችላል፣ ወይ ደግሞ አላስፈላጊ ሆኖ ሊገኝ ይችላል፣ ላይክ አስትራክት ላያደርጋቸው ይችላል። ስለዚህ ምንም ነገር ስትመርጡ በዙሪያ ያለ ሰው እንደሚፈልገው ምን አይነት ታይፕ ነው፣ እንዴት ነው ማርኬቱ ምን ያህል ነው የሚለውን በደንብ ኮንሲደር አድርጋችሁ መሆን አለበት። እንደዛ ከሆነ ምንም ፌል የሚያደርግ ነገር አይኖረውም። ኢንዲያ ይሄን ትመስላለች። ጥያቄ ካላችሁ ጥያቄ ያስተናግዳለሁኝ።